ነቢያቶች እኔ ሙስሊም ነኝ እያሉ ቃል በቃል ይናገራሉ። ሶስተኛ ነቢያቶች በቁርአን ላይ ስትመጡ ጊዜ ልጆቻቸውንም ትውልዶቻቸውን ሙስሊሞች ሁኑ እያሉ ያዟቸዋል። ልክ ሱረቱል በቀራ ምዕራፍ 2 ቁጥር 132 ላይ ያዕቆብ ልጆችን አደራ ሙስሊሞች ሁኑ እንዳላቸው፣ በዚሁ አንጻር መጽሐፍ ቅዱስ ላይ ክርስቲያን ሁኑ ብሎ ያዘዘ ነቢይ አለ ወይ ብዬ ስጠይቀው ነው አላህን ተሳድበው ይወጣል። የለማ መልሱ ከየት ይምጣ? አንዲት ቦታ ላይ ከነቢያቶች መካከል አንድ ነቢይ እስከ መጨረሻው እስከ ክርስቶስ ድረስ ክርስቲያን ሁኑ ብሎ ህዝቡን ያዘዘ ነቢይ የለም። ስለዚህ የነቢያት ትምህርት አይደለም። ነቢያት የማያውቁትም አምላክም እውቅና አልሰጠው። እግዚአብሔርም የትኛውን ቦታ ላይ ክርስቲያን ሁኑ አላለም። የክርስትና ሃይማኖትን ተከተሉ አላለም። ከአምላክ ዘንድ እና ከነቢያቶች ዘንድ እውቅና ካልተሰጠው ነገ ፍርድ ቀን ምን ልትመልሱ ነው? ከአምላክ ፊት እኔ ያላዘዝኳቸው እምነት ነው ቢላችሁስ? እኛስ ያው ዋስትናችንን አምላክ ራሱን የሰጠን ሚለተ አቢኩም ኢብራሂም ሁወ ሰማኩም ልሙስሊሚን ይላል። ለምሳሌ ይህ እስልምና ሃይማኖት የአባታቸው የአብርሃም ሃይማኖት ነው፣ እርሱ ከዚህ በፊት ሙስሊሞች ብሎ ሰይሟቸዋልምና እያለ ይናገራል። ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል ሱራ አልዕምራን ምዕራፍ 3 ቁጥር 67 ላይ። አብርሃም አይሁድም ክርስቲያንም አልነበረም ካለ በኋላ ነገር ግን ወደ ቀጥተኛው መንገድ የተዘነበለ ሙስሊም ነበር ይላል። ዮሴፍ ምን አለ? ተወፈኒ ሙስሊመን ወአልሕቅኒ ቢሷሊሒን አለ። አደራ አምላክ ያላህ ሙስሊም አድርገህ ግደለኝ ብሎ ተናገረ። ሰለሞን ወይንም ሱለይማን የዳዊት ልጅ ምን አለ? ወኩና ሙስሊሚን አለ፣ እኛ ሙስሊሞች ነበረን እያለ ተናገረ። ስለ ሎጥ ምን አለ? ፈማ ወጀድና ፊሃ ገይረ በይት ሚነል ሙስሊሚን አለ። ከሙስሊም ቤተሰቦች የሆኑ ከአንድ ቤተሰብ ውጭም በዚያች ሀገር ላይ መልካሞችን አላገኘንም ነበር አለ መልአኩ ጅብሪል። የሙስሊም ቤተሰብ ብሎ ሉጥንና ቤተሰቦቹን የሙስሊም ቤተሰብ ብሎ ገለጻቸው። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ብለው ተናግረዋል። ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዝ አውሐይቱ ኢለል ሐዋርይይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ ሐዋርያቶች ይላል። ሐዋርያት ብሎ ቃል በቃል ማለት እና ይህን ይመስላል። እሺ ነቢያቶች የትኛውን ቦታ ላይ ክርስቲያን ሆኑ ወይንም እኛ ክርስቲያን ነን ብለው አልተናገሩም። ዛሬው አረስታችን ይሄ ነው። በዚህ ላይ መልስ ያለው ክርስቲያን ካለ መቀጠል ይችላል። ክርስቲያን አለ እኔን የሚቀድመኝ አለ ተሚቀጥል አንተ ተረኛ። እሺ ሰላም ብያለሁ። ሰላም። የኔ ጥያቄ በኢየሱስ እና በሙሐመድ መካከል ነቢያት ነበሩ? የለም። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አነ አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ ወፊ ሪዋየትን ኡኽራ ፈለይሰ በይኒ ወበይነሁ ረሱል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ለድንግል ማርያም ልጅ ለክርስቶስ ከማንም በላይ የምቀርበው እና የምወደው እኔ ነኝ አሉ። በእኔና በእርሱ መካከል ሌላ ነቢይ የለም ብለው ተናገሩ። ጥሩ፣ ሌላ ነቢይ የለም። ያ ጥያቄ የለም። ጥያቄውን ሊቀጥል። እሺ ቀጥልሽ። እሺ የለም ካልከው እንደዚህ እናድርግ። ሱራ 36ን ክፈትልኛል። እሺ ቀጥል፣ ሐሳብን ቀጥል። ሱራ 36 ቁጥር 13 ላይ ያለውን አስረዳ። إذ أرسلنا إليهم اثنين فكذبوهما فعززنا بثالث فقالوا إنا إليكم مرسلون ይላል። እየተናገረ ያለው እዛ አላህ ሱብሓነሁ ወተዓላ ነው፣ ራሱ ስለላካቸው መልእክተኞች ነው እየተናገረ ያለው። ከዒሳ በኋላ ያሉ መልእክተኞች የሚል ቃል የለም እዚህ ጋር እንደዛ የሚል የለም። እየተናገረ ያለው ወደ አንጾኪያ የተላኩት እነማን? አንጾኪያ የሚል የለም እዚያ ጋር። ምናልባት በቀን ሰዎች አስቀምጠውት ሊሆን ይችላል። ቁርአኑ ላይ አንጾኪያ የሚል የለም። ቢልም ራሱ ተፍሲር ላይም አንጾኪያ ብሎ ነው የፈተው። እሱም የኢየሱስ መልእክተኞች ብሎ ነው ያስቀመጠው። እሺ ተፍሲሩን አንዴ ክፈትልን፣ ትልቁ ላይ ነው። እሺ ክፈት፣ አንተ ክፈትልኝ፣ ልንገርልኝ። ለአንተ ክፈተው። እሺ አንዴ
ያ ሰላም ያ ሰላም ያ ሰላም። አንተ መክፈት አትችልም? ክፈተው፣ ተፍሲሩን ክፈተው። ኦኬ። በቅንፍ ነው የገባው በአንጾኪያ የተላኩት የሚለው። ስለዚህ እነማን ናቸው እነዚህ የተላኩት? እሺ በቁርአንም ሆነ በሐዲስ ላይ ስማቸው አከሊያ አከሊያ ነው አልተባለም። አላህ ሱብሓነሁ ወተዓላ በቁርአን ላይ እንዳየው እንደተናገረ መልእክተኞች ብሎ ነው የገለጻቸው። መልእክተኞች ብሎ ነው የገለጻቸው። ስለዚህ አሉ ነው በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና በዒሳ መካከል ያለው አይደሉም። እንደዛ እንደፈለክ ገብቶኛል። እኔ ወደትም እንደምትሄድ ስለማውቅ ነው። አሁን ያንተን ደካማና ውሸት የሆነ ዘገባ እንደሆነ ላሳየህ። እሺ እሺ ተፍሲሩን ልንገርና ክፈትልኝ። ተፍሲር አብን አባስን ክፈትልኝ አንዴ። ተፍሲር ኢብን አባስ የሚባል የለም። ኢብን አባስ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነው። የራሱ የሆነ የተፍሲር መጽሐፍ የለው። ተቀባይነት የለም ይሄ ተፍሲር የለም። ኢብን አባስ የሚባል ተፍሲር የለም እያልኩ እኔ ተፍሲር 36 ተፍሲር መጽሐፍቶች አሉ ላሳየህ። የኢብን አባስ ተፍሲር የሚባል ነገር እኛ ጋር የለም። ማን ጽፎ እንደሰጠህ አላውቅም። ያው ተፍሲር ላሳየህ። ይሄ አልባሒቱል ቁርአን ይላል። እነዚህ ሁሉ ይታየዋል። እነዚህ የተፍሲር መጽሐፍቶች ናቸው። በጣም ብዙ ናቸው። እዚህ ጋር ኢብን አባስ የሚል ተፍሲር የለም። ያው ተፍሲር ሙየሰር المختصر في التفسير تفسير السعدي أيسر التفاسير القرآن وتتبع عمل تفسير ابن الحيين فتح البيان علي جلال ايش تفسير الجلالين ايش تفسير الجلالين ايش السيف فتله ايش تفسير الجلالين سورة ياسين قدر سنتبر الكو ቁጥር 13 በከተማይቱም ብሎ በአንጾኪያ የተቀመጡትን ሰዎች ይላል። እነዚህ እነማን ናቸው? አንተ ስማቸውን ነው እየጠየቅ ያለኸው ማን ናቸው የሚለውን ነው ወይንስ ምንድን ነው? እሺ ችግር የለው ቀጥል። መላኩ ነው ዋናው፣ መልእክተኞቹ መኖሩ ነው ፖይንት እኮ። መልእክተኞች እኮ አሉ። ቁርአን እኮ ይላል አልኩህ፣ መልእክተኞች ይላል። ግን እዚያ ቦታ ላይ በዒሳና በነቢዩ ሙሐመድ ብለህ ነው የጠየቅከው። መጀመሪያ በዒሳና በነቢዩ ሙሐመድ መካከል ናቸው የሚል የለም። ገብቶሃል? አላህ መልእክተኞችን ይልካል። መልእክተኞችንም ማለትም የኢየሱስ ደቀ መዝሙርት ወደዚያ መጡ ይላል። የለም እንደዛ የሚል የለም በቁርአን ላይ የኢየሱስ ደቀ መዝሙር የሚል የለም። አሳየው። ጀሊልን አስገብ አንዱ ብልኝ አሁን 13 ማለት እሺ من يلال واضرب يعني اجعل له مثلا مفعول أول أصحاب مفعول ثاني القرية أنطاكية إذ جاءها المرسلون إلى آخر بدل اشتمال من أصحاب القرية المرسلون أي رسل عيسى إلى እሺ የኢሳው መልእክተኞች ነበሩ አልነበሩ? መልእክተኛ ማለት ነው ነብይ ለማለት ነው። በዚህ ሂሳብ ከሆነ እንደዛ የሚባል ነገር የለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ መልእክተኞች አሏቸው። ነብይ ናቸው ማለት ነው። እነዚያ ለምሳሌ ገበኝ አንተ እየጠየቅ ያለው ስለ ነብይነት ስለሆነ ከመጀመሪያው ምን አለ? በመካከላቸው ነብይ የሚል ነገር መልእክተኛ የሚለው ለነብይ የሚመጣ ነገር አይደለም። እኔ ነብያችን ሰለላሁ ዐለይሂ ወሰለም ለምሳሌ ነብይ ናቸው አይደለ? እርሳቸው መልእክተኛ አላቸው ወይ? አዎ አላቸው። ግን እነዚያ ነብይ ይባላሉ ወይ? ላ አይባሉ። አንተ ግን በነብይ ሂሳብ አድርገህ ነው እየጠየቅ ያለው። ለምሳሌ ሙዓዝን መልእክተኛ አድርገው አዳምጥ ነው አድርገህ መልእክተኛ ማለት እሺ፣ ትርጉሙን እየነገርኩህ ነው። አዳምጥ። አንድ ነብይ ያለ ይላክና በሆነች ሀገር ላይ
እርሱ የሚልካቸው ተማሪዎች አሉ። እነዚህ ከቋንቋ አንጻር ስለላካቸው መልእክተኛ ይባላሉ። ችግር የለውም። ይታል አይደል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዐሰ ሙዓዘን ኢለል የመን ይላል። ሙዓዝን ወደ የመን ላኩት መልእክተኛ አድርገው ይላል። ነብይ ነው ማለት ነው። ከነብዩ መሐመድ በኋላ የመጣ ነብይ ነው የምትለን አይደለም። ገብቶሻል አይደል? አሁንም ዒሳ ዐለይሂ ሰላም ተማሪዎች አሉት ወይ? አዎ አሉት። እነዛን ይልካቸዋል ወይ? አዎ ይልካቸዋል። ከቋንቋ አንጻር ምን ይባላሉ? ዒሳ የላካቸው መልእክተኞች ይባላሉ። ችግር የለው። ግን ነብይ ናቸው ወይ? አይደሉም። በፍጹም ይታል። ያ ሌላ ጥያቄ ልጠይቅሽ። በዚህ ተያይዞ ማለት ነው መልእክተኞችን የት ሆኖ ነው ሲልክ የነበረው? ኢየሱስ ምድር ላይ ያለ ይልካቸው ነበር። ተማሪዎቹ ነበሩት። እነዛን ተማሪዎችን ሂዱና አስተምሩ ይላቸው ይችላል። ወደ አንጾኪያ የላከው በምድር እያለ ነው። በቁርአን ላይ አንጾኪያ የሚል የለ። ቅድም እንደነገርኩህ በቁርአንም በሆነ አሻዳምጥ ከጠየቅ በኋላ አታዳምን ከጠየቅ በኋላ ይህ ቀላል ነገር አይደለም። ስለ ሃይማኖት ነው እያወራን ያለን። ሁለት ፊደል ከኔ አትጠብቅ። ሙሉ እስክናገር ድረስ አዳምጥ። በቁርአንም ሆነ በሐዲስም ላይ አላህም ሆነ ነቢ ሰለላሁ ዐለይሂ ወሰለም ዒሳ የላካቸው ወደ አንጾኪያ የሚል ቃል የለም። ነገር ግን እነዚህ ግለሰቦች ሰዎች በራሳቸው ኢጅቲሃድ ወደ አንጾኪያ ልኳቸው ብለው ተናግረዋል። ወደዛ ቢልም ችግር የለውም። ገብቶሃል አይደል? ግን አንተ ያሰብከው መጀመሪያ ላይ የመጣህበት መንገድ ወደ ጥያቄው ስንመለስ ነቢይ በነቢዩ ሙሐመድ እና በዒሳ መካከል አለ ወይ ለሚለው ለዛ ምንም አይሆንም። ያያልኩ እነዚህ ነቢያት አይባሉም። እነዚህ መልእክተኞች ናቸው። ልክ እኔ ለምሳሌ አንድን ተማሪ አስተምርና መልእክተኛ አድርጌ እስላምን እንዲያስተምር ልከዋለሁ። ነቢይ ነው ማለት ነው? አይደለም። ከዚህ አንጻር ነው። እኔ ችግር የለውም። የራሳቸውን ቁርአን ሲቀባሩ ለምን እንደዚህ ብዬ አልቀርም። አሁን መልስ ብዬ ከሰጠሁ ጥያቄ አልጨረስኩም። አሁን የምጠይቅህ በኢየሱስ አምላክነት እዚሁ ላይ አንድ ይሄንን ሁሱ እዚህ ጋር አሁን ለምሳሌ እቺ ቢልቂስ ናት አይደለ? መልእክተኞች ወደ ሱሌይማን በምትልክበት ሰዓት መልእክተኞቹ ተብሎ ተገልጸዋል አይደለ? እዚህ ጋር ቀጥል። እዚህ ጋር መልእክተኞች ተብለዋል። ነብይ ናቸው ማለት አይደለም። ገብቶታል? እሱ ሀሳብ ገብቶታል አይደል? ታሜ አንድ ነብይ ላክና በሆነች ሀገር ላይ ተማሪዎችን ይልካቸዋል። ከዚያ አንጻር ማለት ነው እንጂ የዒሳ ነብይ ናቸው ማለት አይደለም። የኔ ጥያቄ ምን ነበረ? የጠየቁት መልእክተኞች ብዬ ነው የጠየቁት። ስለዚህ መልእክተኞች የነብይነትን ማዕረግ አስመልክቶ ከሆነ እነዚያ ነብይ አይባሉ። ግን ዒሳ ለምሳሌ ተማሪዎች አሉት በምድር ላይ ያፈራቸው ሐዋርያቶች ይባላሉ እኮ እነዚያ በቁርአን ላይ ተጠቅሰዋል ሐዋርያት እንደሆኑ። እነዚያን ይልካቸዋል፣ አስተምሩ ተብሎ ይልካቸዋል። ገብተዋል አይደለ? እነዚያ ግን በዒሳና በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያሉ ነቢያት ናቸው ተብሎ የሚገለጽ አይደለም። እንደዛ አይደሉም። እነሱ ነቢይ ሳይሆን ከቋንቋ አንጻር መልእክተኛ ይባላሉ። እኔ የሆነን ሰው ብልክ አስተምር የሃይማኖታዊ ትምህርት መልእክተኛ ይባላሉ። እነዚያ የማን የኔ የሆሱ መልእክተኛ ግን ነቢይ ናቸው ወይ? አይደለም። በዚህ ዙሪያ ላይ በደንብ እንትን አድርጌ በኋላ ሌላ ጊዜ እጠይቃለሁ ማለት ነው። አሁን ወደ ኢየሱስ ክርስቶስ አምላክነት ላይ አንዴ እኔ ዋና የገባሁበት ሀሳብ ምንድን ነው? በኢየሱስ ክርስቶስ አምላክነት ላይ ለማለት ይሰማል አይደል? ቴንክ ዩ። በኢየሱስ አምላክነት ላይ ጥያቄ ስላላችሁ እሱን ለማሳየት ነው። እሺ ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ቃል በቃል ተናግሯል አይደለ? ተሜ አሁን አንተ በመጠየቅ ሳይሆን እኔ ለማሳየት ነው የመጣሁት። እኔ በሚያሳየው እንትን ላይ ጥያቄ ካለ አንተ ኢየሱስ ክርስቶስን አምላክነት ላስረዳ ካልከኝ እኔ ነኝ የምጠይቅህ፣ ወይም ኢየሱስ ያስረዳን። በቃ እኔም አንተም አንጣላ እንቶ እኔ እናንተ አንጣላ። አንድ ነገር እንስማማ። ኢየሱስ ያስረዳን አምላክነት አንዴ። እሺ ኢየሱስ ክርስቶስ ያስረዳን። እኔ ሰው ነኝ ብሎ እንደተናገረው ሁሉ በግልጽ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ብሎ እንደተናገረው በግልጽ እኔ አምላክ ነኝ ብሎ ተናግሯል ኢየሱስ። ከዚህ እንጀምራለን። መልሴ አቆሜ አሁን ግን ማብራሪያ ያስፈልጋል አይደለ? አቆሜ አሁን እኔ ሰው ነኝ የሚለው ቃል ምንም ማብራሪያ ያስፈልጋው። ለምሳሌ ቃል በቃል ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር ይሄ ማብራሪያ ያስፈልግም፣ ግን ሰፊ አድርጌ ማውራት ስለፈለኩ በፈጣሪ ኢየሱስ ክርስቶስ በግልጽ ቃል ምንም በማያሻማ ቃል እኔ ሰው ነኝ ብሎ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እንደተናገረ በእርሱ ትምህርት ውስጥ ላይ እኔ አምላክ ነኝ ብሎ ያስተማረበት ትምህርት አለ ወይስ የለም? ግልጽ ጥያቄ ነው። አለ። የቱ ጋር?
ራዕይ ምዕራፍ 22ን ክፈትልኝ። እኔ አምላክ ነኝ የሚል ቃል አለ እዚያ። እንሂድ ቃል በቃል እንደዚህ ያ እኔ አምላክ ነኝ የሚል ቃል የስ በወንጌላቶች ላይ የለም አይደለ? ቆይ ሊያሳይ ቃል በቃል ካልከው ጌትነቱ ያ ጌታ የተባለው ያ አንዱ ጌታ የእስራኤል ጌታ ኢየሱስ ክርስቶስ ነው። ስለዚህ ምንድነው የምናደርገው አሁን 22:12 ክፈት። አልፋ አንብበው ወይ አለ ያነብል አልፋና ኦሜጋ ፊተኛና ኋለኛ ለእያንዳንዱም እንደ ስራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር ነው። እሺ ይሄ ማነው ተናጋሪው? የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። አልፋና ኦሜጋ ፊተኛና ኋለኛው መጀመሪያና መጨረሻው እኔ ነኝ አለ። እኔ አምላክ ነኝ የሚል ቃል አለ እዚህ ጋር። እኔ አልፋና ኦሜጋ ነኝ እያለ እኔ አምላክ ነኝ የሚል ቃል ስለ አልፋና ኦሜጋ እናወራለን። ይሄ ስለማን ነው የሚያወራው የሚለውን ገና እናወራለን። እኔ አምላክ ነኝ የሚል ቃል ይታያል። ከእግዚአብሔር ውጭ አልፋና ኦሜጋ ነኝ ማለት እንችላለን ቢልም ራሱ ይሄ አምላክ ያደርገውም እያልኩ ነው። እሺ ኢየሱስ ነው ያለው በሚለው ራሱ አብነው እዚህ ጋር ግን ኢየሱስ ነው ያለው ብንልም የግዴታ የፊደል መመሳሰል ከአምላክ ጋር ተናገረና ኢየሱስ አምላክ ይሆናል ማለት አይደለም። ቆም ብላችሁ አስቡ። አምላክ ህይወት አለው አልኩኝ። ለምሳሌ እኔም ህይወት አለኝ። አሁን ጥያቄው ምን መሰለህ? ይኸውልህ እኔ አምላክ ነኝ ብሎ ኢየሱስ ክርስቶስ ተናግሯል ወይ ነው ቃል በቃል? አንዴ እንዳትዘጋው እኔን አዳምጠኝ። እኔ ሳልጨርስ ወደ ማብራራ አዳምጥ ብለህ ወደ ማብራራ አትግባሽ። እኔ ነኝ አሁን ማብራራ አይደለም ይገባኝ ያለው ተሜ። ይኸውልህ ትልቅ ልጅ ነኝ ነግሯለን፣ ህፃን አይደለንም። እኔ አምላክ ነኝ ብሎ የተናገረበት ቃል አለ ብለህ ነው ያመጣህ? የለም። ነገር ግን በተዘዋዋሪ ላስረዳቸው ነው አካሄደ። እኔ አልፋና ኦሜጋ አላዳመጥከኝም። እኔ አምላክ ነኝ ያለ የቱ ጋር? አልፋና ኦሜጋ ነኝ የሚለው ከፈጣሪ ውጭ አለ ወይ ብዬ ስል የለም አልክ አይደለ? አለ ወላሂ አለ። ሌላ እሰጥሃለሁ፣ ችግር የለውም። መጽሐፍ ቅዱስ እሰጥሃለሁ። እሱ ግን አሁን እሱ ቆይ ሰማኝ። አሁን እኔ አምላክ ነኝ ብሎ የተናገረበት አለ ኢየሱስ? የቱ ጋር ልጨምርልህ? 1:6 ክፈትልኝ። 1:8 በትልቁ አድርገው ልጁ ወይ አንብብል። እኔ አውቃለሁ፣ ችግር የለውም። ራዕይ ምዕራፍ 1:8 ላይ ቁጥር 7 ላይ እንዲህ ይላል፣ እነሆ ከዳመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል ይልና የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን ይልና የወጉት የሚለው እዚህ አምላክ ነው የተወጋው። ያ አምላክ ነው የተወጋው በስጋ ነው። አምላክ ነው የተወጋው ራሱ አምላክ። ያ አምላክ በስጋ ብለህ አስቀምጥልኝ። መጽሐፍ ቅዱስ እንደዛ ነው። ስለዚህ አምላክም ስጋም ነው ማለት ነው አይደለ? የተዋሃደው ያ ነው የተወጋው አይደለ? አምላክ በስጋ ማለት የእግዚአብሔር ልጅ ኢየሱስ ክርስቶስ ማለት። ስለዚህ ማን ነው ሳይሆን ያ የተወጋው ምንድን ነው መገለጫ? አምላክም ነው ሰውም ነው ወይንስ ሰው ብቻ ነው የተወጋው ወይንስ አምላክ ብቻ ነው የተወጋው ወይንስ ሁለቱም ነው የተወጋው? አምላክ ነው እግዚአብሔር ነው። ስለዚህ አምላክ የተወጋው አምላክ ነው እያለ ነው ቅዱሳን። በስጋ እሱ እንደዛ አይነት ነገር አላደርግም ትላለህ። ጥሩ ሰው እንትን በስነ ስርዓት እንደሚያወራ ሰው አድርገህ አምላክ ተወጋ አልኩት። አምላክ በስጋ ለእኛም እድል ስጡን እስኪ አንዴ። እኔ ገና ብዙ ማስረጃዎችን ሳላሳይ እየቸኮልኩ አምላክ እንዴት ይወጋል? በኋላ በስጋ እያሉ አላመለጥም እኮ ከአምላክ ከመወጋቱ አላመለጠም። በስጋ ስለዚህ አምላክ አብሮ ተወግቷል ማለት ነው ከስጋ ጋር እኮ። ሊያብራራልኝ ምንስ ነው የፈለግኩት? አሁን አምላክ ተወግቷል ወይንስ አልተወጋም? አምላክ በስጋ ስጋ ብቻ ነው የተወጋው ልበል? ለያዝ እሱን አምላክ አልተወጋም ወይንስ አምላክ ስጋም አብሮ ነው የተወጋው? ተወግቷል። በስጋ ሲወጋ አምላክ ነው የተወጋው ተብሏል። የተወጋ ይሆን? አሜን ነው። ሊያሳይ ለምሳሌ ተመልከት። አሁን ቁጥር 8 ላይ ምን አለ መሰለህ?
ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እሱ ነው አይልም። እኔ ነኝ ይላል ነው ያለው ቃል። ይላል የሚለው ማን ነው እኮ ያመለከተው ኢየሱስ ነው እየተናገረ ያለው ዮሐንስ። ይሄን ቃል እየተናገረ ያለው ዮሐንስ ነው እንጂ ኢየሱስ አይደለም አይደለ? እኮ እየተናገረ ያለው ምንጩ እኮ ኢየሱስ ነው። ተናገረ የንግግሩ ምንጩ ኢየሱስ ነው። ልንመጣ አይደለም። ያለና የነበረ የተባለው ማን ነው? እሱ ጋር ኢየሱስ። ወደ ላይ ከፍ በል። ቁጥር 4 ነው የተባለው። ያለና የነበረ የተባለው ማን ነው? እዚያ ላምብብል። እሱ ኢየሱስ ነው። እሱም ሊያሳይ ያው ላምብብል። ከአንድ ጀምር አንብብለት። ቁጥር 1 ከአንድም ጀምሬ እኔ ላምብብል። ቅድም አልከፈታ ብለን እንመልከተው ቶሎ የሆነ እንደሚገባ። እሺ አንብበው። እኔ ነኝ እኮ እያነበብኩ የነበረው። እሱ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። በማን ነው የተገለጠው? ቃሉ የማን ነው? ባለቤቱ እግዚአብሔር ነው አይደለ? ለኢየሱስ ሰጥቶት ነው አይደለ? የቃሉ ባለቤት ማን ነው? የሰጠው ምኑን ነው የሰጠው? ቃሉን ያው ቃሉ ባለቤቱ። ስለዚህ ማን ነው ሰጪው? ሰጪና ተሰጪ ቃሉ የማን ችግሩ? ቃሉ የማን ነው እኮ አይደል ነው እንጂ ያውና መጀመሪያ ሰጪ አስቀምጠልህ እኮ እግዚአብሔር ለኢየሱስ የሰጠው አለ። የሰጠው ሲል ጊዜ ሰጪ አለ፣ ተቀባይ አለ፣ የተሰጠ ነገር አለ። ሰጪው ማን ነው? እዚህ ጋር የቃሉ ባለቤት ሁሉን ወራሽ መሆኑን እኮ ነው የሚያሳየው። ሁሉን ወራሽ እኮ ነው ኢየሱስ። አይደለም የሰጠው ይላል። ሰጪው ማን ነው የተባልከው? አሁን ለኢየሱስ የሰጠው ማን ነው? አብ እግዚአብሔር አብ ሁሉን የሰጠ። ኢየሱስ ደግሞ አለ ተመልከት፣ ኢየሱስ አብ ነው ሰጪው። ተሰጪው ማን ነው? የተሰጠውስ ማን ነው? የተሰጠው ማን ነው? ኢየሱስ። በጣም ጥሩ። ምንድን ነው የሰጠው? ያልሰጠው ምን አለ? ቃሉን የሰጠው እሱ ነው አይደለ? የዚህ ጋር እየተናገረ ያለው መልሱ ያልሰጠው ያልተሰጠለት ሁሉ ነገር የቃሉ ባለቤት እዚህ ጋር የተሰጠው ምንድን ነው? አሁን እሱ ሁሉን ወደ ፍጻሜ እንዲያመጣ እግዚአብሔር አብ ሁሉን ለወልድ ማስረከቡን የለም እዚህ ጋር ቁማውራ። ስለዚህ ይኸውልህ የቃሉ ባለቤት የቃሉ ዋና ባለቤት ማን ነው? እግዚአብሔር አብ ነው። ስለዚህ እየተናገረ ያለው እግዚአብሔር አብ እሺ እሱ ሲመኛል ባሪያዎቹ አንድ ሲሆን ባሪያዎቹ የማን ባሪያዎች ናቸው? አሁን እሱ ወደ እሱ እንመጣለን። አሁን የቃሉ ባለቤት እዛ ጋር እየተናገረ አዳምጥ እንጂ በፈጣሪ ጠየቅ ካለ ልክ ለመልስን ለምን ጣልቃ ትገባለህ? አይ ወደ እሱ እንመጣለን አትበላ፣ ቀጥል እና ከዛ እኩል ታበልጥ ነው። አንተ የቃሉ ባለቤትና ዋና የቃሉ ምንጭ መገኛ ከማን ነው የሚለውን ለማየት ነበር እዚህ መጣ ነው። ለአብ መሆኑን አመን ካለቀ እዚህ ጨረስን። ስለዚህ እዚያ ጋር የሚመጣው ማን ነው? የሚመጣው ማን ነው? ያውና እዚያ ጋር የቃሉ ባለቤት ማን ነው የሚለውን አመንክ። አብ ነው ብለህናል አይደል? ወደ እሱ እንመጣለን። አንዴ ይሄን ስማኝ በደንብ ቅድም የኛ ቁርአን እንዲህ ነው የሚለው ብለህ ስትል ዝም ብዬ ነው ያለፍኩት። መልስ ይሁን መልስ አይሁን በቃ እንዲህ ነው ካል ማስረጃ ብለህ ማስከፈት ትችል ነበር። አሁን እዚህ ጋር የቃሉ ባለቤት ማን ነው የሚለውን ለማየት ነበር። ምክንያቱም ታች ስላለን ባዩ ማን ነው? አዳምጠህ ባዩ ማን ነው? ቃሉ እሺ አዳምጠህ አላሁም ሰያል አንዝልታ በቃ ማድረግ አልችልም። እሺ ናትናኤል አለ ናት ያለ ሁሱ አለሁኝ፣ ግን ሰዓቴ በጣም ሂዶብኛል። ትንሽ 1-2 ደቂቃ ብቻ ላውራሽ። ሞተር ላይ ሆኜ ነው፣ ይቅርታ ወጣሁኝ። በቃ ከቤት ስትቆዩ ሰላም ናችሁ? ለማንኛውም አለሁ አልሐምዱሊላህ። እኔ እንኳንስ በተነሱ ሀሳቦች ሁሉ ጊዜ ቢኖረኝ ባወራ ደስ ይለኛል። ያው ሁሌ ስለምትገባ አገኛለሁ፣ ችግር የለውም። ለዛሬ ግን ሁለትም ጊዜ የለኝም። አንዱን ብቻ ላውራ። ይሄ ስለ ነቢያት ያልከውና ነቢያት ሙስሊም ናቸው ወይስ ክርስቲያን ናቸው የሚል ነገር ስታወሩ ነበር ከወንድማችን በፊት ከነበረው ወንድም ጋር። እነ አብርሃም ሙስሊም ስለመሆናቸው ለማሳየት ሞክረሃል ከቁርአን ማለት ነው። እኔ ደግሞ እነሱ ክርስቲያን ስለመሆናቸው ላሳይና ምናልባት ከቁርአን የጠቀስከው እነሱ ሙስሊም ስለመሆናቸው የሚያሳይ
ስለመሆኑ ማረጋገጫው አጥጋቢ አለመሆኑን ላሳይ ብዬ ነው። እነዚህ ሁለቱን ነገሮች ላሳይና ምናልባት ትንሽ ምጥለኝ ካለ ሰምቼ እሄዳለሁ ከይቅርታ ጋር ማለት ነው። እሺ መጽሐፍ ቅዱስን የጻፉት መጽሐፍ ቅዱስ አቤት ክርስቲያን አዎ ይሰማኛል። የማያሰማ ይሆናል። ከነቢያት መካከል አንድ ነቢይ እኔ ክርስቲያን ነኝ ወይንም ለህዝቦቹ ክርስቲያን ሆኑ ወይንም ክርስትና ሃይማኖትን ተከተሉ ብሎ የሰበከ ነቢይ ካለ አሳየች። ችግር አለ አለ። እሺ ላሳይ። ያው መቼስ አለ መጽሐፍ ቅዱስ ይነግርሃል በሚገባን ቋንቋ ማለት ነው። ችግር የለውም። አሻሚ ላይሆን ይችላል ብዬ አስባለሁ። መጽሐፍ ቅዱስን የጻፉት ክርስቲያኖች ናቸው ወይስ ሙስሊም ናቸው ብለህ ታስባለህ? እንዲሁ መጽሐፍ ቅዱስን የጻፉት በመጽሐፍ ቅዱስ ላይ ነቢያቶች ከነቢያቶች መካከል አንድ ነቢያቶች ክርስቲያን እንደሆኑ ላረጋግጥ ነው የመጣው ስላልክ ከነቢያቶች መካከል አንድ ነቢይ፣ ሁለት አይደለም አንድ ነቢይ እኔ ክርስቲያን ነኝ አለ ወይንም ለህዝቦቹ ክርስቲያን ሆኑ ወይንም ክርስትና ሃይማኖትን ተከተሉ ብሎ የሰበከ አንድ ነቢይ አለ ወይንስ የለም? ወደ መልሱ ገባኝ። ስለገባኝ ያንን ልመልስልህ እየሄድኩ ስለሆነ መጽሐፍ ቅዱስን የጻፉት ክርስቲያን ናቸው ወይስ ሙስሊም ነበሩ የሚለውን ካልከኝ በኋላ ልመጣልህ ፈልጌ ነው። ሙስሊም ከነበሩ መጽሐፍ ቅዱስ ላይ የተጻፈው ስለ ነቢያትም ቢሆን ሙስሊም ናቸው ልንል ነው። ክርስቲያኖች ከሆኑ መሆናቸውን ላረጋግጥ ነው ያልከው አይደለ? አሁን ከሌላ መጽሐፍ አልጠይቅም። በእጅህ ላይ በያዝከው መለኮታዊ መጽሐፍ ነው ብለህ በምታምነው ነቢያቶች ተገልጸውበታል ብለህ በምታምነው መጽሐፍ ላይ እነዚያ ነቢያቶች ሃይማኖታቸውን ገልጸዋል። እኔ ክርስቲያን ነኝ ያለ ነቢይ አለ ወይንስ ክርስትና ሃይማኖትን ተከተሉ ክርስቲያን? ልነግርህ ነው። እሱን ልነግርህ ነው። ሁሱ የፋዘር ስም ማን ነው ያንተ? ከይቅርታ ጋር እሺ፣ ሁሱ ማን ልበል? በቃ ከዚህ በኋላ ቀጥታ ወደ መልሱ ስለሚመጣ ማለት ነው። በመጽሐፍ ቅዱስ ላይ አረጋግጥ እባክህን። እውነትህን ልክ ሙስሊሞችን ታያቸዋለህ። ምንም ፍልስፍና ውስጥ አይገቡም። አንድ የቆይ አዳምጠኝ። ያቸዋል ምንም ትግያ ምናምን አያስፈልጋቸውም። አየህ እናንተ ሁሱ አንተ አንድ ነገር ለማለት ረጅም ጥያቄ አዳምጠሽ እምነትህን በመለኮታዊ መጽሐፍት ላይ ማረጋገጥ ከቻልክ ብርቱ ላይ ቆም አረጋግጥ። ከሌለ የለም አምላክም ነቢያቶች የማያውቁትም ብለህ እውነተኛውን ሃይማኖት ፍለጋ አድርግ። እኔ ነው መክረህ እኔ አባቴን ብነግርህ በዚያ ላይ ቁመህ ምንም እምነትህን የምታረጋግጠው ነገር የለም። እሺ የአባትህ ስም ማን ነው ይላል። አባትህን ምስታወሽ። ለማንኛውም እሺ ቀጥታ ልምጣልህ፣ ችግር የለውም። ጥያቄ የምጠይቅህ ብትመልስ በዛው አግባብ ክሊርሊ እንድትረዳ ነበረ። ይኸውልህ ዕብራውያን መጽሐፍ ታውቃለህ? የአባት ስምሽ ሁሱ ከነኩህ በላቸው እባላለሁ። ግድ የለም በቃ ችግር የለውም። ምቾት ስላልሰጠ ልመለስና ዕብራውያን መጽሐፍ ላይ መጽሐፍ ቅዱስን የጻፉት ክርስቲያኖች ናቸው። በተለይ አዲስ ኪዳን ደግሞ የጻፉት ይታወቃሉ፣ የክርስቶስ ተከታይ ናቸው። ስለዚህ እነሱ ከተናገሩት ቃል ተነስተን ዕብራውያን ምዕራፍ 1 ላይ የተጻፈውን ቃል ታውቀዋለህ ምናልባት ብዬ አስባለሁ። ምዕራፍ 1 ከቁጥር 1 ጀምሮ እስከ 2 ያለውን ምናልባት እኔ አሁን እንዳልኩ ሞተር ላይ ስለሆንኩኝ መጽሐፏን ልከፍትልህ አልችልም፣ ስልክ ብቻ ነው ያዝኩትና እዛ ላይ ያለውን ቃል ታስታውሳለህ ወይስ ልንገርህ ሐሳቡን? ስለ ክርስትና ሃይማኖት አይናገርም አንድም ነብይ እዛ ላይ እኔ ይናገራል አልኩ። ከጥንት ጀምሮ ለአባቶቻችን በነቢያት በኩል የተናገረ የሚለው ይሄን የሚለው ማንን ነው? አባቶች ነበሩ ማለት ነው። ከጥንት ጀምሮ በነቢያት በኩል ለነሱ ስለ እግዚአብሔር ቃል የተናገሩት እነሱ ደግሞ ቀጥታ ከእግዚአብሔር ልጅ ከኢየሱስ ክርስቶስ የሰሙትን ደግሞ ለኛ አስተላለፉልን። ገብቶሃል አይደል? ይሄን እያለ የሚጽፍ ሰው ስለ አባቶቻቸው እያወራ ነው። እነዛ አባቶች እነማን ናቸው? ነቢያት ናቸው። እነማን? እነ አብርሃም፣ እነ ይስሐቅ። ስለዚህ እነዚህ ክርስቲያን ስለመሆናቸው በኢየሱስ ክርስቶስ ዘመን በአዲስ ኪዳን የነበሩ ከክርስቶስ ጋር ተከታይ የነበሩ ክርስቲያን የነበሩ ሰዎች ናቸው እየተናገሩ ያሉት። ስለዚህ እግዚአብሔር አምላክ ለአባቶቻቸው በነቢያት በኩል ይናገር ነበር። አባቶቻቸው እነ አብርሃም ናቸው። ለእነ አብርሃም ይነገር የነበረው እግዚአብሔር የነዚህ ሰዎች በአዲስ ኪዳን ይሄን መጽሐፍ የጻፉ ሰዎች አባቶቻቸው ናቸው ማለት ነው። ይሄ ነቢያት ስለመሆናቸው ይናገራል። ግን ቅድም ደግሞ ብያለሁ አንድ ቃል ከቁርአን አብርሃም ሙስሊም ነበር ብለህ ልታስረዳኝ ከሞከርክ
አብርሃም ራሱ መች ቁርአን ላይ መጽሐፍ አለው? እሱ ጽፏል ወይ? መጽሐፍ ቅዱስ ላይ እኮ ነቢያት ራሳቸው የጻፉት ቃል ነው ስለ ራሳቸው እኛ እንደ ምስክርነት የምንጠቀመው። ቁርአን ላይ መች ማን ጻፈ ስለ ራሱ? አንድ ነቢ አለ? መጽሐፍ ቅዱስ ላይ አብርሃም ስለ ራሱ የጻፈው ነው እያልከኝ ነው? በዚሁ ሙሴ ለምሳሌ የሙሴ መጽሐፍ አለ አይደል? ሙሴ አለ። አብርሃም ራሱ የጻፈው ቃል አለ እዚያ ላይ እየነገርኩ ነው። ነቢያት ብዬ እየጠቀስኩልህ ነው። አልነገርከኝም። ነቢያቶች ራሳቸው ስለ ራሳቸው የጻፉት መጽሐፍ ነው አልከ። እንደሱ ከሆነ አብርሃም የጻፈው መጽሐፍ አለ አንተ በእጅህ ላይ? አንተ አሁን እዛ ነቢያት ሙስሊም ናቸው ስትል ቁርአን ላይ የትኛው ላይ ነው መጽሐፍ የጻፈው? አሁን ጥያቄ አትቀይርም። አብርሃም የጻፈው መጽሐፍ አለህ በእጅህ ላይ ወይንስ ከአብርሃም በሺህ ዓመታት በኋላ የመጣ አካል ሙሴ የተባለ የጻፈው ነው ያለ እጅህ ላይ? ቆይ ሙሴን ተቀበላ። እኔ ሙሴን እያልኩ ነው። ሙሴ ለምሳሌስ ሙሴን አይደለም አብርሃም ብለህ ስላነሳ አብርሃም የጻፈው መጽሐፍ አለ በእጅህ ላይ ወይንስ የለም? አብርሃም እኮ ያነሳሁት ስለ አብርሃም በሌላ አንግል ነው ያነሳሁት። አብርሃም ብቻ አይደለም፣ ኢሳያስ አለ። ይኸውልህ ነቢይ ኢሳያስ አለ፣ ነቢይ ሙሴ አለ። ይኸውልህ የሆነ መስፈርት ያስቀምጣሉ ክርስቲያኖች። ምንም ያን መስፈርት የሚያስቀምጡት ክርስትናቸውን ለማስረዳት ሳይሆን እስልምና ለመጣል ማለት ነው። አንድ ቤት አድርግ እባክህ። ከዚያ በኋላ ያንን መስፈርት ሲያስቀምጡት ግን አላወቁም እንጂ ራሳቸውን ጥልፍ አድርገው የሚጥላቸው ከባድ የሆነ ወጥመድ በራሳቸው ላይ እያጠመዱ ነው። ያ ነቢይ የግዴታ የጻፈው መጽሐፍ መኖር አለበት የሚል መስፈርት ያስቀምጣሉ። ስለ ሙሴ ስንነግራቸው ራሱ የጻፈው መጽሐፍ አምጣ። ስለ ዒሳ ስለ ክርስቶስ ስንነግራቸው ራሱ የጻፈው መጽሐፍ አምጣ። ካልሆነ አናምንም። አንተም እኮ ኢየሱስ የተናገረውን አምጣ አይደል የምትለው? አንድ ቤት አድረገ አብርሃም አልክ። ስለዚህ አብርሃም የጻፈው መጽሐፍ ላይ አብርሃም የተናገረው ነገር አብርሃም የጻፈው መጽሐፍ ላይ አይደለም እኔ ክርስቲያን ነኝ ምናምን የሚል አይደለም። ሀ ብሎ የጻፈባት አንዲት መጽሐፍ ካለ ስጠኝ። ሀ ሁይ ያ ይሄሆቶ እሱ ሁሉ ይበዛል። ሀ ምትል የጻፈበት አንድ መጽሐፍ ስጠኝ ከአብርሃም መጽሐፍ። ይላ አሁን የተነሳ በብሉይ ኪዳን ነቢያት ነው ያልኩ። አባቶች የተባሉት ነቢያት ከነሱ መካከል እንደ ሁሱ ምን ሆነ ነው? አንተ ማዳመጥ አትችልም? እንደም አዳምጠኛ። ብዙ አወራኩ። ያልተጠየቀውን ለማውራት ከሆነ እሱን ለማዳመጥ ጊዜ ሙሴ ነቢ አይደለም ነው የምትለኝ? ሙሴ ነቢ አይደለም? አብርሃም ነው የፈለገው አይደለም ወይ? ተው አብርሃምን ተው አብርሃም ስለማስ አብርሃምን ተውና ሙሴ ነቢ አይደለም ወይ? አልተውም። አብርሃም ነው የፈለገው። አንተ ራስህን አብርሃምን ያነሳህልኝ። እኔ ምሳሌ አብርሃምን እኮ መጀመሪያ ባወራሁት ሐሳብ ነው ያነሳሁት። አሁን በጻፉት አላነሳሁም። አብርሃም የጻፈው መጽሐፍ አለ የለም በእጅህ ላይ? ሙሴን ፈራው አይደለ? መጽሐፍ ስላለው ፈራሁት። አብርሃም መጽሐፍ አለ የለውም በእጅህ ላይ? እኔ ስለ ሙሴ፣ ስለ ኢሳያስ፣ ስለ ኤርሚያስ እያወራሁት ነው። ሌሎችንም ጠራለሁ። አብርሃምን አልጠራውልህም። እንደ እንትን መጽሐፍ አለው ብዬ ማለት ስለ አብርሃም ነው የፈለኩት። አብርሃምን ስለዚህ እምነቱ እንዲህ ነው ብለህ የመናገር ሞራል የለህም ማለት ነው። ያ ለማንኛውም በሙሉ መጽሐፍ ቅዱስ ላይ አሁን ስለነ ሙሴን በቃ ልመጣልህ ነው ወደ ሙሴ። አሁን ቅድም ስለ አብርሃም መጽሐፍ የለኝም ማለት አይደለ? ችግር የለው። አሁን ወደ ሙሴ ልምጣ። ሙሴን ፈራው ወደ ሙሴ ናልኝ በቃ መጣሁልህ ወደ ሙሴ። ሙሴ የጻፋቸው መጽሐፍቶች የትኞቹ ናቸው? ንገረኛ አንድ ጊዜ። ሙሴ የጻፋቸው መጽሐፍቶች እኔ አሁን ቆሜን ነው ማወራው ስላልኩ አንተ አሁን ቀጥታ ወደ መልሱ ለአንተ ትክክለኛ መልስ ስላመጣው ለማወዘጋገብ አትሂድ። ሁሱ እኔ ነኝ እኮ ሙሴን ተስማማኝ እኮ። አሁን ስለ ሙሴ ልናወራ ነው። አብሽር አብርሃምን ተውኩል። ከተስማማ ሙሴ መጽሐፍ ቅዱስ ላይ ስለ ራሱ ጽፏል። ስለዚህ እሱ ከጻፈው ተነስተን አዳምጠኝ፣ ተነስተን ማውራት እንችላለን። ሙሴ ክርስቲያን ነው አይደለም ብለን ግን ቁርአን ላይ ነቢያት የጻፉት መጽሐፍ አለ ወይ? አሁን የምትላቸው ነቢያት የጻፉት መጽሐፍ አለ ወይ? ስለ ራሳቸው የተናገሩት አለ የለም? ሙሴ ጻፈው አለ
እኮ እየጠየኩ ነው። ሙሴ ቁርአን ላይ ታውቀዋለህ? ሙሴ ታውቀዋለህ? ቅድም አብርሃምን ተውልኝ አለ፣ ተውኩለት። ወደ ሙሴና ሙሴ የጻፈው መጽሐፍ አለኝ እኔ ካላወራን በሱ ላይ አለ። እሺ አልኩ፣ የተስማማ ሙሴ የጻፈው መጽሐፍ አለን እኛ ለምሳሌ አለ፣ በዚያ ላይ ስለራሱ ተናግሯል አለ። እሺ ተስማማን አልኩ። አሁን ቀጥታ ጥያቄው ምን ይሆናል? ቅድም ራሱ ሲገባ እንዳለው ክርስቲያኖች እንደሆኑ ነብያቶቻችን ላረጋግጥልን የገባሁት ስላለ ማለት ነው። ስለዚህ ሙሴ ራሱ በጻፈው መጽሐፍ ላይ እኔ ክርስቲያን ነኝ ያለበትን ወይንም ክርስትና ሃይማኖትን ተከተሉ ብሎ ህዝቡን የሰበከበትን አንድ ጥቅስ አምጣ። ያላ ሚተናስ ያ ከራስ መጽሐፍ ናቲ አባቶቻችን በነቢያት በኩል ከተባሉት መካከል አንዱ መጽሐፍ ቅዱስ ላይ ሙሴ ነው እያልኩ ነው። አቤት ናቲ ሙሴ በጻፈው መጽሐፍ ላይ አሁን እኔ ክርስቲያን ነኝ ያለበትን ስጠን። የቱ ጋር አውጣ? ውይይት ባባ እንደዚህ ነው። እንደውሱ ሁሱ መጽሐፍ ቅዱስ መጀመሪያ የተጻፈው በክርስቲያኖች ነው በሙስሊሞች ነው? የለም ወላሂ የለም። በሙሴ መጽሐፍ ላይ መጣውለት። አሁን ከሙሴ መጽሐፍ ፈራ ደግሞ የለም ማለት የለም። ሙሴ አንድ ቦታ ላይ ክርስቲያን ነኝ አላለም፣ ክርስቲያን ሆኖ አላለምም ለህዝቦች። ስለዚህ ክርስትና የሙሴ ትምህርትም አይደለም። እሺ ሌላ ነብይ ከሰማኸኝ አንተ ሰው ስለመሆነ ሰው ነኝ ብለህ እንዴት እስክትመሰክር እኔ ልጠብቅህ እንዴ? ሙሴ ስለዚህ እኔ ክርስቲያን ነኝ አላለም አይደለ? ነው ወይ? ቆይ መልስልኛ። ሙሴ በመጽሐፉ ላይ ሰው ነኝ አንተ ሰው ነኝ እስካላልክ ሰው አይደለህም ልበልህ? ሙሴ በመጽሐፉ ላይ ክርስቲያን ነኝ መልስልኝ። የኔን መልስልኝ። ብዙ አዳመጥኩ እኮ መልስልኝ። መልስ የለም። ይሄን ጥያቄ ለመለሰልኝ ክርስቲያን በአላህ ስም እላለሁ። በቃ ይሄን እሰጠዋለሁ። ይሄ ስልክ አሁን ባለህበት ይደርሳል። ወላሂ ላዚ ይደርሳል። ይሄኛው ስልክ ማስረጃ ማውጫ ስልክ በቃ አጣለሁ ከዚህ በኋላ። እሺ ሙሴ አንዲት ቦታ ላይ እኔ በራሳቸው በመጡበት አብርሃምን ሳነሳ ጊዜ ተውልኝ አብርሃምን በቃ አለ። እሺ አልኩት፣ ተስማማሁ። እንደዚህ ወደ ሙሴ ናለኝ በቃ አለ። እሺ አልኩኝ፣ ወደ ሙሴ መጣሁለት። እሺ ሙሴ መጽሐፍ አለው ወይ? አዎ አለው አለ። በዚያ መጽሐፉ ላይ እኔ ክርስቲያን ነኝ ብሏል ወይ? ይወፍ። እሺ ክርስትናን ሃይማኖት ተከተሉ ወይ ክርስቲያን ሁኑ ብሏል ወይ? ወፍ። የለም በፍጹም። ስለዚህ ነብያቶች ክርስትና ሃይማኖት አልሰበኩት። ነብያቶች ክርስትና ሃይማኖትን ሰብከዋል አልሰበኩም የሚለው መልስ የምታገኙት በኢስላም ነው። በሙሉ ቁርአን ላይ ስትመጡ ጊዜ ሙሴ ቃል በቃል ህዝቦችን ሙስሊም ሆኖ ብሏቸዋል። የሙሴ ህዝቦች እኛ ሙስሊሞች ነን ብለዋል። ማስረጃ قال موسى عليه السلام في سورة يونس وقال موسى يا قوم إن كنتم آمنتم بالله فعليه توكلوا إن كنتم مسلمين. موسى لهزبوች ምን አላቸው? ህዝቦቼ ሆይ በአንዱ አምላክ በአላህ የምታምኑ እንደሆናችሁ እንዲሁም ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው ይላል። በእርሱ ላይ ተጠጉ አላቸው ይላል። ምን እንደሆናችሁ? ሙስሊሞች እንደሆናችሁ። የሙሴ ህዝቦች ምን አሉ? እኛ ሙስሊሞች ነን አሉ ቃል በቃል። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ የሙሴ ህዝቦች። ጌታችን አላህ ሆይ በእኛ ላይ ትዕግስትህን አፍስስ፣ ሙስሊሞች አድርገህም ግደልን አሉ ይላል። ያው በመጽሐፍ ቅዱስ ላይ ሙሴ ክርስቲያን ሆኑ ብሎ ላላላ የሙሴ ህዝቦች እኛ ክርስቲያን ነን ብሎ ላአላ ነው፣ አያውቁትም። ያ ነው ክርስቲያን አለ ያ ጥያቄ ያለው ክርስቲያን አለ። ጥያቄ ላለ ጨምራለህ? አይ ስላንተ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ጥያቄ ብዙ ጥያቄዎችን ትጠይቃለህ። እሺ ግን ክርስቲያኖች ይጠይቃሉ ግን ሊመለስልህ ሲል ደግሞ አታዳምጥም። ለምሳሌ የትኛው ጥያቄ አንሳ አንተ። አሁን ቃል በቃል እያልክ ሰዎቹን ሁላ ለማውረድ ነው የምትቸኩለው። እሺ የትኛው ጥያቄ? ለምሳሌ አንሳ እስኪ አንድን ጥያቄ አንሳና በዛ ላይ ለምሳሌ ስለ ነቢያቶቹ አሁን ስታወሩ ነበር፣ እያዳመጥኳችሁ ነበር። ምን ብዬ ጠየቅኩት? እኛ የምናምነውን ነው የምትጠይቀው? ምን ብዬ ጠየቅኩት? ጥያቄውን ድገምልኝ። ከዚያ ስለ ነቢያቶቹ ማንን ነው የሚያመልኩት አይደለ ያልከው? አይደለም፣ አየህ ከኛ ጋር አይደለም። ነቢያቶቹ ማንን የሰበኩት ነው ጥያቄው። አይደለም
አይደለም። እሺ ምንድን ነው ጥያቄ? እንደሱ ነው። ስለዚህ ከኛ ጋር ነበርክ ባልነበርክበት ነገር ላይ አንድ ልዝጋው በር ምን መሰለህ ልጁ ገባና ምን አለ ነቢያቶች ክርስትና ሃይማኖትን ሰብከዋል፣ እኛ ክርስቲያን ነን ብለዋል፣ ክርስትናን ተከተሉ ብለዋል በመጽሐፍ ቅዱስ ላይ ላሳይ ይሄንን አለና ገባ። እሻል ነው። ከዚያ በኋላ ለምሳሌ አብርሃም አለ ገብቷል። አይ አብርሃም እኛ አሻዳምጥሽ እሺ በቃ ባጭሩ ላድርግልህ። እዚያ ቦታ ላይ ሙሴ አንተ የማውረድ ሚውት የማድረግ ስልጣን ስላለ ስማ እባክህ አንዴ ወሬውን ተወው አዳምጥ። ስለዚህ ሙሴ መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ብሎ ያስተማረበት ስለራሱ የገለጸበት ወይንም ለህዝቦቹ ባስተማረ ጊዜ ክርስቲያን ሁኑ ወይ ክርስትና ሃይማኖትን ተከተሉ ብሎ የሰበከበት አለ ወይንስ የለም ነው? መልሳ አንተ ከቻልክ እኮ ሰዎቹ ሊመልሱ ለሚገባን ተው ራሱ የምትቀበልበትና የምታናገርበት መንገድ ልክ አይደለም። በመጀመሪያ ደረጃ አሁን አንተ ለመንፈራገጥና ስትላላጥ ነው የምትታየው። አውርደኝ እስኪ ማውረድ ትችላለህ? ካላወረድክ አዳምጠህ ለሚሰጥ መልሶች እኛ የምናምነውን እስከሆነ ድረስ አዳምጠህ ቃል በቃል አትበል። አዳምጠህ እውነት ነው አይደለም የሚለውን መርምር። እኔ ለመልስ አይደለም የመጣሁት። ጌታ ሰው እሺ፣ እምነትን አታውቀውም ማለት ነው መጽሐፍ ቅዱስ ላይ? እኔ አላውቀውም። እሺ ድንጋይም ልመን፣ እኔ የፈለኩትን አምናለሁ አይደለ? ቢያንስ እኔ ማምነው በድንጋይ ለምን እንደማምን ነው እየነገርኩ ያለው አይደለ? እዚህ ጋር መጥቼ በፈለኩት ልመን አልኩ። በፈለኩት ልመን፣ ግን እኔ መጥቼ የማወራልህን አንተ ለምትጠይቀው ጥያቄ የሚያወሩልህን ማዳመጥ መቻል አለብህ። ገብቶሃል? ጥያቄ ጠይቀህና ከጠየቁ ጥያቄዎች ሆነ ብታወራ እንዴት ነው አዳምጠኝ የሚባለው? እኔ ለምሳሌ ቁርስህን በልተሃል ወይ ብዬ እየጠየቅኩህ አሁን ከትምህርት ቤት መጣሁ ብለህ ብትመልስልኝ አይ ዝም ብለህ አዳምጠኝ አታዳምጥም እንዴ መልስ አትፈልግም እንዴ ብትለኝ አያስኬድም። እንደዚህ ቁርስ በልተሃል ወይ ካልኩ ስለ ቁርስ መብላትህ ነው ልትመልስልኝ የሚገባው። ራሱ ነው ልጁ ነው ሀሳቡን ያመጣው። ይኸውልህ መጣና እኔ ክርስቲያን እንደነበሩ ነቢያቶች ላስረዳ በመጽሐፌ ላይ ተመርኩዤ አለ። እሺ አልኩት። ስለዚህ ያ ነብይ እኔ ክርስቲያን ነኝ ብሎ ራሱን ገልጾ ከሆነ ወይንም ማይገልጽ ስለራሱ ለህዝቦቹ ክርስቲያን ሆኖ ብሎ ያስተማረበት ካለ አሳይ ነው የተባለው። ወጣላራ ያንን ደግሞ ማሳየት እየለመንኩት ነበር ከመጀመሪያ ጀምሬ። እባክህ የትኛው ምዕራፍና ቁጥር ላይ ላንብበው? አባትህ ማን ነው ይለኛል ስፈልግ ምንም ከጥያቄ ውጭ የሆነ ከአርስቱ ውጭ ስለሆነ የማያንስ ነገርኩት። ምክንያቱም የሚያገናኘው ነገር የለምና ሁሱ ከነካ በላቸው ጠለቅ ያሉ ነገሮችን ከመወያየታችን በፊት ቀላላል ነገሮችን እስቲ እናውራ። ለምሳሌ ስለ አምላክነት መስፈርት ምንድን ነው ብለህ ታስባለህ? እሺ ስለ አምላክነት መስፈርት አምላክ ማለት የሚመለክ የሆነ ብቸኛ የሆነ በማንነቱም በምንነቱ ምንም አይነት አጋር የሌለው ከፍጡር ጋር የማይመሳሰልና የተለየ የሆነ ነው። እሱ ከፍጡር ጋር አይመሳሰልም አይደል? ስለዚህ እኛ በጭንቅላት በአይምሯችን የምናስበው ከፍጡር ጋር እንደማይመሳሰል ነው። እኛ ደግሞ የምናምነው ምናልባት አንተ እኮ የፈለግከውን ልታምን ትችላለህ። እኛ የምናምነው ደግሞ በአምሳሉ የፈጠረንን አምላክ ነው ብለን ካሰብን በአምሳሉ ስለፈጠረን እየነገርንህ ከሆነ በአምሳሉ መፍጠሩን ለምን አታምነው? እኛ ያመንነውን አይደል ይጠይቀን። በአምሳሉ ስትል ልክ እንዳንተ አምሳል ነው አምላክ። በቃ ቅድም ስለ ጾታ ስታወራም ስለሰማሁህ ነው። ስለዚህ እንዳንተ ሙሉ ማንነት አለው። የአንተ ሙሉ አምሳል ከእርሱ ጋር አለ ማለት ነው። ጾታ ጋር ስትደርስ ግን ጾታ ጋር ስትደርስ ለሰው ልጅ ለምንድን ነው ጾታ የሚያስፈልገው? አምላክህ ልክ በአንተ አምሳል ነው ያለው ወይ? አሁን ጥያቄው እኔ ማምነውን እኮ እየነገርኩ ነው። እንደሱ ከሆነ ስለዚህ አምላክ አብ፣ ወልድ፣ መንፈስ ቅዱስ ሙሉ የአንተ አምሳል ናቸው ማለት ነው አይደለ? ሶስቱም በቃ በፈጣሪ አምሳል እኔ ተፈጥሬያለሁ ብዬ አምናለሁ። እኔ በበኩሌ ገብቶሃል? የአንተ ሙሉ አካል በአብም በወልድም በመንፈስ ቅዱስም ላይ አለ አይደለ? ልክ እንዳንተ ናቸው።
አዎ ስለ ጾታ ስለጠየቅከው እኮ ትንሽ ግራ የገባኝ ነገር ስላለ ነው እኮ። እንደዚያ ከሆነ እኮ በአንተ አምሳል ከሆነ እነሱም ያሉት ሙሉ የአንተ አካል ካላቸው በአዳም ላይ ያለ መልክ ሁሉ ሁሉ እያልኩ ነው። ሁሉ የሚለውን አስምርበት። አንድ አላወጣሁም ከሰውነት። ሁሉ ለምን ታደርገዋለህ? እኔ በአዳም ላይ በፈለኩት ያለ እና እኔ መልክ ማምነውን አይደለም ምነግርህ። አዎ፣ እኔ በአዳም ላይ ያለ ማምነው መልክ ሁሉ በአዳም ላይ ያለ አካል ሁሉ አላቸው፣ አብም ወልድም መንፈስ ቅዱስም፣ ወይንስ የላቸውም? ሁሉ ለምን ትለኛለህ? እኔ የምፈልገውን ማመን እችላለሁ አይደለ? እሺ ግለጽልን። እሺ ከነዚያ ካለው መካከል እኔ ግለጽልን። ደግሞ በአይምሮዬ ለሰው ልጅ የተሰጠው ጾታ ምናልባት እኔ ስለምበላ ስለምጠጣ ለመጸዳዳት ሊሆን ይችላል። ፈጣሪ ግን እንደ አምላክነት ለምን ሊያስፈልገው ይችላል ብለህ ታስባለህ? በጣም እሱም እኮ ነው እኛ ግራ ይገባል። አምላክ ከተባለ ኢየሱስ ክርስቶስ እንዴት አያስፈልገውም። የመራቢያ አካል እንዴት ሊኖረው ቻለ ነው እኛም አሁን ግራ ይገባል። የለውም። ለምን አንተ ለምን አለው አልክ? የለውም። ኢየሱስ ክርስቶስ የለውም። ኢየሱስ ክርስቶስ ኢየሱስ ክርስቶስ እኮ በስጋ የተገለጠ አምላካችን ነው። ስለዚህ አምላክ ብልት አለው ማለት ነው። መራቢያ አካል አለው። ይቅርታ አለው አይደል? ኢየሱስ ክርስቶስ እንደኛው ሰው ሆኖ ሲፈጠር ይበላል ይጠጣል አይደለ? መብላትና መጠጣት ሳይሆን አሁን ስለ መብላት ስለ መጠጣት ሳይሆን መራቢያ አካል ምን ይሰራለታል አምላክ? እንዴ በሰው ሆኖ ስለተፈጠረ ነው። እኛን ለማዳን ነው የመጣው። የሰው ልጅ ለማዳን እስከመጣ ድረስ ሰው ሆኖ ነው የሚመጣው። ስለተፈጠረ ነው ያልከኝ? ኧረ አላልኩም። የሆኑ ኔጌቲቭ ነገሮችን ከምትለቃቅም የሆነ አይዲያ እለፈው እያደናበርክ በመጣ ቁጥር ያው የራስህን ማንነት ነው የምገልጽበት ማይበት። ተደናብረህ ከሆነ ይቅርታ እንዳትደናበር። እኔ ፈታ እንድትልናውም ሳቅ እያልኩ ነው የማወራ። አንተ ነው የተደናበርከው። ምነግርህን አዳምጠኝ። አምላክ ቅድም ምን አለ ልጁ? አምላክ መራቢያ አካል የለውም እንደኛ አለ። ምክንያቱም ምን ያደርግለታል አለ። ታዲያ እንደሱ ከሆነ ኢየሱስ አምላክ አይደለም ማለት ነው። ምክንያቱም መራቢያ አካል እንዳለው መጽሐፍ ቅዱስ ይናገራልና። ምን ትላለህ አንተ? በራስህ ባስቀመጥከው መስፈርት ማለት ነው። አምላክ አይደለም ኢየሱስ እኮ። አንተ ይኸውልህ አምላክ በሰውነት ከተገለጠ ብዬ ካሰብኩ እኔ አለው። ስለዚህ ኢየሱስ ክርስቶስ የሰው ልጅ እስከሆነ ድረስ በሰው አምሳል ነው። የሰውን ስጋ ለብሶ እስከመጣ ድረስ የሰው ልጅ የሚያደርገውን ከኃጢአት በስተቀር የሰው ልጅ ያደረገውን ነገር አድርጓል። ስለዚህ ስለአንተ መራቢያ አካል ስለጠየቅከው ነገር እኔ እዛ ውስጥ ገብቼ ባላስብም አሁን አንተ ላወራው ነገር መልስ ሊሆን የሚችለው ምናልባት ይኖረዋል ነው አይደለ? ግን እኔ ምን ይሰራለታል? መራቢያ አካል አምላክ ስለሚበላ ስለሚጠጣ። መብላትና መጠጣት እኮ ሌላ ነው። መራቢያ አካል አገልግሎቱ ምንድን ነው? አውቀህ ነገሮችን ለማጥመም ከፈለክ ላለመረዳት የዚህን ያህል ደግሞ ጭንቅላትህን አስፍተህ ራስህን ወደዚህ ነገር ያመጣኸኝ በምትጠይቅ ጊዜ አውቀህ ምናምን የሚለውን ቃልቶ መመለስ ካልፈለግ ይሄ መመለስ አልፈልግም ማለት ትችላለህ። ለምን ወደዚህ ያመጣኸው? ስጋ ለብሶ መጣ። መራቢያ አካል አገልግሎታቸው ምንድን ነው? ለአምላክ እነዚያ ነገር አያስፈልጉትም የሉትም ስላልከን ስጋ ለብሶ መጣ አይደለ ለኛ ብሎ ስጋ ብቻ አይደለም መለኮትም ተዋህዶታል አብሮ አይደለም? አዎ ስጋውን ስለለበሰ የሰው ስጋ ማለት ስጋ አንተ የለበስከው ስጋ ካልበላ የማይቆም የሚደክም ነው። ካልጠጣ መኖር የሚያስፈልገው ነው አይደለ? በእህል ድጋፍ። ስለዚህ ሰው መራቢያ አካልም ስጋ ስለሆነ ስጋ መራቢያ አካል አንተ መራቢያ አካል አለ አይደል? አሁን ስለ አምላክ ነው እየጠየቀኝ ያለሁት እኔ ሰው። አንተ ግን ኢየሱስን አምላክ መለኮቱ ነው እንጂ የሰው ስጋ ነው ለብሶ የመጣው። ለአምላክ ምን ይሰራለታል? ያ ምን ነበር አገልግሎቱ? ሰው ስለነበረ ነው እንጂ ምንም አያገለግለውም። አንተንም ፈጥሮሃል እኮ። አንዴ ለራሱ የተፈጠረ ነው። ኢየሱስ ክርስቶስ መጽሐፍ ላይ ያሳያል የተፈጠረ እንደሆነ። ኢየሱስም ፈጣሪ እንዳለው ተናግሯል። እንዳውም ወደ ቁም ነገሩ እኔ ማምነውን ከጠየቀኝ እንደዚህ ብዬ እነግርሃለሁ። አሁን እዚህ ጋር ቁጭ ብለህ ሳይክ ታሳዝነኛለህ። የሆነ በእኛ እኔን የሚመስል ወንድ ልጅ እያመለክ ወላሂ በጣም ታሳዝነኛለህ። ስላሳዘንከኝ ነው ረገቤ ያወራኛል። ሰራገጥ እያየሁህ እንዴት አላዝንልህ? አዳምጥሽ። እኔን የሚመስል ወንድ ልጅ ታመልካለህ አታመልክም? ለምን አመልካለሁ? አንተ ማነህ? በጣም ጥሩ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ይህን ወንድ ልጅ ታመልከዋለህ አታመልከውም?
አመልከዋለሁ። ለምን ደበረ አሜን። አንተ? ስለዚህ ያ ወንድ ልጅ አመልካለሁ እያሉ ነው። በጣም ጥሩ። ወንድ ልጅ አመልካለሁ። ለምን እሺ፣ ደበረ? አንተ የምታመልከው አምላክህ ሌላ የሚያመልከው አምላክ አለው የለውም? ስማ፣ እንደዚህ እኔ ማምነውን ከጠየቀኝ ልነግርህ እችላለሁ። አንተ ግን እዚህ ጋር እያፌዝክ ነው ያለው። ለማፌዝ አይደለም። በቃ አዎ፣ በማፌዝ በስነ ስርዓት ታወራ ከሆነ አውራ። ለማፌዝ እንዲህ አይነት ቃላቶች እየደጋገምክ ነው እኮ። እውቀትን ከፈለግ በእንደዚህ አይነት መልኩ አይደለም አንተ ማውራት ያለብህ። የሰውን ልጅ መጀመሪያ ትሪት አድርገህ ጥቅስ እያነሳሁ ነው የማወራ። ኤምኤስ ጥቅስ እያነሳሁ ልክ እንደዚህ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እንዲህ ይላል። ስለ አንተ ራስህ ነው የመለስክልኝ። አዎ ይሄን ወንድ ልጅ አመልከዋለሁኝ አልከኝ። ቢመለስልህ አታምንማ። አዳምጠ ይኸውልህ፣ እየተቀበልኩ ነው፣ ችግር የለውም። ወንድ ልጅ አመልካለሁኝ አልክ፣ ታመልካለህ። ወንድ ልጅ ትወልጃለሽ ተባለ አልክ አይደለ? ወንድ ልጅ የሚወለድልን እኛ አምላክ እንደሆነ አምነናል። አንተ ለምን ይደብራል? أمسينا وأمسى الملك لله ለምን መጣ ሲጀመር ብዬ ሳስብ እኔ የማስበው ነገር አለ። ገብቶሃል? አምላኩን ለመገዛት ነው የመጣው። ላሳየህ ማስረጃ መጽሐፍ ቅዱስ ላይ ለአምላኩ እንደሚገዛ ኢየሱስ ክርስቶስ ይገዛል። ለአብ ይገዛል። ለምን አይገዛም? የሰው ስጋ ስለለበሰ እኮ። አላሁ አክበር። ስለዚህ አምላክህ ለአምላኩ ይገዛል ማለት ነው። ስንት አምላክ ነው ያለው በክርስትና? ኤምኤስ ስለ አምላክ ከማውራት በፊት እኮ እያልኩ ነው። እኛ የምታመልኩት በምን አይነት መልኩ ነው ማለት ይቀድማል። አሁን አንተ እዚህ ጋር ስላምታታ ስላወዛገብክ ልክ የሆንክ ሊመስልህ አይገባም። ስንት አምላክ ነው ያለው በክርስትና? አንድ አምላክ። አንድ አምላክ። ያ አንድ አምላክ ኢየሱስ ክርስቶስ ብቻ ነው ወይንስ ሌላም አብረውታሉ? መነጽሩ ያምርብሃል። አመሰግናለሁ። ያ አንድ አምላክ ኢየሱስ ክርስቶስ ብቻ ነው ወይንስ ሌሎች አምላኮች አብረውታሉ? አንድ አምላክ ነው ያለው። ከኢየሱስ ክርስቶስ ውጭ ሌላ አምላክ አለ? የለም። አሉ አይደለ? አንድ እግዚአብሔር ነው የምናመልከው። ከኢየሱስ ክርስቶስ ውጭ ሌላ አምላክ አለ? የለም። ወይንስ ኢየሱስ ብቻ ነው አምላክ? አንተ አሁን እኔ ብነግርህ አታምነኝም፣ አታዳምጥም ከልብህም። ስለዚህ እኔ የማምነውን ስነግርህ ደግሞ ተቀበለኝ። ገብቶሃል? እሺ፣ በጣም ጥሩ። የአንድ አምላክ ከድንግል ማርያም የተጸነሰው ብቻ ነው ወይንስ ሌላ ያልተጸነሱ አምላኮች አሉ? ሌላ አምላኮች አንልማ እኛ። በቃ አንድ አምላክ ነው። ያንን አንድ አምላክ ወልደዋለች ድንግል ማርያም? በአካል ሶስት ስለሆነ አንዱን ወልደዋለች። በጣም ጥሩ። የአንድ አምላክ ተወልዷል። ከተወለደው አምላክ ውጭ ያልተወለደ ሌላ አምላክ አለ? የለም። ሌላ ለምን ትለዋለህ? ያልተወለደ ስለሆነ ማለት ነው። እዚህ ጋር የተወለደ አምላክ አለ። ያልተወለደ አምላክ አለ? ስላጣጣልክ እስልምናን አታድነው። እኔ ማምነውን ከነገርከኝ ምንም ስርዓት የለም። በጣም ታገስኩት። ወደ 10 ምናምን ጊዜ ይሆናል። እየሰማች ነው። ስላጣጣልክ እንትን ስላልክ ስላፌዝክ ምናምን ለምንድነው የማፌዘው? ጥያቄ ነው እየጠየቅ ያለው። ከደበረ ይህን ጥያቄ መመለስ አልፈልግም ማለት ነው። እናስገድዳ ነው። እንደ ራስህ ጠይቁ ልመልስ ስለ ክርስትና ያልከው። አይን እስልምና ላይ ነው ጥያቄ ብትኖር እስልምና ላይ እናስተናግደህ ነበር። እኔ ብጠይቀኝ ልታፌዝ ነው ልትል ነው አለለህም። መመልስልሃለሁ ከቁርአን ከሐዲስ በማስረጃ። ያ ነገር ካልተዋጠልህ አልተዋጠልኝም ብለህ መሄድ ትችላለህ። ሳከፈልክ ጉዳይ አይደለም። እሺ፣ ጥያቄ ያለ? ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ፣ አሰለምም እሺ፣ ምን አለ? የሰው አፈጣጠር በአራት አይነት መንገድ ነው። አንደኛ የአደም አፈጣጠር አለ። ሁለተኛ የሐዋ አፈጣጠር አለ። ሶስተኛ የዒሳ ወይንም የክርስቶስ አፈጣጠር አለ። አራተኛ የኛ አፈጣጠር አለ። የአራታችንም የተለያየ ነው። የአደም ዓለይሂ ሰላም አዳምጥ።
ከአደም አፈጣጠር እንጀምር። የአደም አፈጣጠር ከአፈር ነው። አፈር ብቻውን ነበር ወይ? አይደለም፣ ውሃም ነበር። ውሃና አፈር ሲቀላቀል ምን ይሰጣል? ጭቃ ይሰጣል። ከዚያ ጭቃ ደግሞ በቅርጽ ተደርጎ ሲሰራ ጊዜ የሰውን ቅርጽ አድርጎ በዚያ በጭቃው ሰራው። በዚህ መልኩ ልክ ለምሳሌ ሸክላ አይነት ነገር ቅርጽ ይዞ ነበር ገብቷል። ልክ ያ በጭቃው ሲሰራ ጊዜ ማለት ነው። ከዚያ በኋላ ነፍስ እንዘራበት ሰው ሆነ። ይህ የአደም ዓለይሂ ሰላም የአፈጣጠር ሂደት ነው። ሰላም ረሕመቱላሂ ወበረካቱህ። ስለዚህ የሰው ልጅን ከአፈር ሰራሁት ባለ ጊዜ አላህ ሱብሓነሁ ወተዓላ በቁርአን ላይ የሚመለከተው አደምን ነው ገብቷል። ከዚያ ሁለተኛው አፈጣጠር ደግሞ የሐዋ አፈጣጠር ነው። ሐዋ ደግሞ የተፈጠረችው እንደ አደም ከአፈር አይደለም። ከአደም ከጎኑ አጥንት ነው የተፈጠረችው። ከጎኑ አጥንት ነው የተፈጠረችው። አላህ ሱብሓነሁ ወተዓላ ከአደም በሆነ በአንድ አጥንት ከጎኑ አነሳና ሐዋን በዚያ ሰራት። ሶስተኛው አፈጣጠር ደግሞ የዒሳ ነው። ዒሳ ደግሞ የተፈጠረው ከድንግል ማርያም ማህፀን ማንም ወንድ ሳይነካት ያለ አባት ከሴት ብቻ ነው የፈጠረው እርሱ። አራተኛው አፈጣጠር ደግሞ የኛ ነው። የኛ ደግሞ ከእናቶችና ከአባቶቻችን በዚያ መልኩ ነው የተፈጠረው። የአፈጣጠራችንን ሂደት አላህ ሱብሓነሁ ወተዓላ በሱረቱል ሙእሚኑን መጀመሪያ ገጽ ላይ ገልጾታል። ثم جعلناه نطفة في قرار مكين አለ ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما ثم أنشأناه خلقا آخر فتبارك الله أحسن الخالقين በጣም ይገርማል። እዚህ ጋር የሰው ልጅ የመጀመሪያ በተጠበቀው የእናት ማህፀን ውስጥ የፍትወቱን ጠብታ በዚያ ያደረኩት አለ አላህ። ثم جعلناه نطفة في قرار مكين አለ። ከዚያ በኋላ ያ ወደ የፍትወቱ ጠብታ ወደ ምን ይቀየራል? ወደ ረጋ ደም ይቀየራል። በየ40 ቀኑ ይቀየራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዳብራሩት ከዚያ ያ ወደ ምን ይቀየራል? የረጋ ደሙ ወደ ልጣሽ ስጋ የምታክል ይቀየራል። ከዚያ ወደ ምን ይቀየራል? ወደ አጥንት። ከዚያ በኋላ ስጋ ይለብሳል ዳግም። ከዚያ አላህ ሱብሓነሁ ወተዓላ ነፍስን ዘራበት። ከዚያ ሰው አድርገው አወጣው። የሚገርመው በኢስላም ብቻ ነው ይሄንን የሰው ልጆችን አፈጣጠር ሂደት የምታገኙት። አሁን እኔ እናንተ እንዴት ተፈጠርን ብለን መጽሐፍ ቅዱስ ላይ ሄደን ብናይ የለም፣ አልተገለጸም። ሰውን ከአፈር ሰራ፣ አለቀ በቃ። የኔና የእናንተ በእናቶቻችን ማህፀን ውስጥ የሚሆነው የሰዎች አፈጣጠር ሂደት የለም መጽሐፍ ቅዱስ ላይ። ሙሉ መጽሐፍ የሆነው ማነው? ቁርአን ነው። በዚህ ላይ ጭራሽ ይመጡና በዚያ ላይ ሰውን ከአፈር ነው የፈጠርኩ ከጭቃ ነው እያሉ ለመሳለቅ ይጠይቃሉ። ታቻለ ነገር ግን የሰውን ሙሉ አፈጣጠር እስኪ ግለጹ ብትሏቸው አታገኙትም። ይሄን ቁርአን የተናገረው ማለት ነው። እሺ ሌላ ጥያቄ አለ? እሺ ሀሳቡን አንሳ። ሀሳቡን እያነሳ ከመጀመሪያ ልጅ አለ አጠገቤ የለም ስትሄድ ከዚህ በኋላ ስታገኘው ጊዜ ቶሎ ላይ ክፈትና ጻፍልን፣ ገብተን እናናግረዋለን። እሺ ይዘውና ላልጋብዛ አንዴ በለው ይዘውና አይ መርሐባ። እሺ ኡስታዝ ዘይድ አሰላሙ አለይኩም። ቤተልሔም አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ኡስታዝ እሱ እንዴት ነህ? ሰላም ነው። ደህና ነው ወይ? አለን አልሐምዱሊላህ። ማሻአላህ ሰላም ነኝ ያለሁ። እንዴት ነው ዳዋ? ጥሩ ነው ወይ? ጥሩ እየሄደልህ ነው ወይ? አልሐምዱሊላህ። ማሻአላህ ሰላም ነኝ ያለሁ። ኢንሻአላህ እንዳላቆረፍድ ያው መቀጠል ትችላላችሁ። መርሐባ መርሐባ። እሺ ከላይ ክርስቲያኖች አሉ መሰለኝ። ኡስታዞች ከተመቸህ አውራቸው አንተ መቻ። እሺ እንትን ማለት ይችላሉ። አልጀበርቲን አስገባው እግረ መንገድን መርሐባ። እሺ ማለት ነው። አልጀበርቲን አስገቡት። እሺ ጥያቄ ያላችሁ ክርስቲያኖች ካላችሁ ሰላም አለ። እሺ ጸምር ቀጥል። መጀመሪያ ሰላምታዬን እያቀረብኩኝ እኔ የመጀመሪያ አንድ ጥያቄ ብቻ ያለችኝ። እሺ ቀጥል፣ ችግር የለም።
እሷም ግብረ ሰዶምን ያበረታታል ወይስ አያበረታታም የሚል ነው። ምኑ እስልምና ግብረ ሰዶሞችን ይደግፋል ወይስ አያበረታታም የሚል ነው እኔ ጥያቄ። ግብረ ሰዶም እኮ ሐራም ነው አይደለ እንዴ? በቁርአን ሐራም ነው። ጥቅስ ልስጥህ። ጸምራለህ አለውኝ። አዎ ይሄ ማትሪዮሞኒ የሚባለው አለ አይደለ? የጋብቻ ጥናት ውስጥ ማትሪዮሞኒ ይባላል። እዛ ውስጥ ሁለት አይነት ጋብቻ አለ። አንደኛው ሄትሮሴክሹዋል እና ሁለተኛው ደግሞ ሆሞሴክሹዋል የሚባለው ነው። በኢስላም የሚፈቀደው ሄትሮሴክሹዋል ብቻ ነው። በሁለት ተቃራኒ ጾታ መካከል የሚደረግ ጋብቻ ብቻ ነው የሚፈቀደው። በተረፈ ተመሳሳይ ጾታ የሚባለው ወይም ደግሞ ሆሞሴክሹዋል የሚባለው ነገር አይፈቀድም። ያው ሆሞሴክሹዋል ለሁለት ይከፈላል። አንደኛ ወንድና ወንድ የሚጋቡት ጋብቻ ጌ ይባላል። ሴትና ሴት ደግሞ የሚጋቡት ጋብቻ ደግሞ ሌዝቢያን ይባላል። ሌዝቢያንስ ይባላል ማለት ነው። አምላካችን አላህ ሁለቱንም ነው በቁርአን ውስጥ ያወገዘው። በሱረቱ ሷፋት ምዕራፍ 37 ቁጥር 133 ላይ ሉጥን በእርግጥ ከመልእክተኞች ካለ በኋላ ሉጥን ፍርድን እውቀትን ሰጠ ነው ይላል። ሱረቱ አንቢያ ምዕራፍ 21 ቁጥር 74 ላይ በእናንተ ሉጥ የሚባለው ነብይና መልእክተኛ ነው በእኛ ማለት ነው። ከዛ በኋላ ምንድነው አስጠነቀቃቸው። ጸያፍ ነገር እንዴት ታደርጋላችሁ ብሎ ነው። በሱረቱ ነምር ምዕራፍ 27 ቁጥር 54 ላይ ሎጥም ህዝቦችን ያላቸው እናንተ የምታዩት ጸያፍ ነገር ለምን ትሰራላችሁ እያለ ሲወቅሳቸው ነበረ። በሱረቱ አንከቡት ምዕራፍ 29 ቁጥር 28 ላይ ሲነግራቸው ነበረ። በሱረቱ አዕራፍ ምዕራፍ 7 ቁጥር 80 ላይ አምላካችን አላህ ጥንት በነበረው ዘመን ውስጥ ሎጥ የሚባል አለይሂ ሰላም የሚባል መልእክተኛ ተልኮላቸው ያንን መልእክተኛ ሳይቀበሉ ሲቀሩ አስቀያሚ ነገር እንዴት ትሰራላችሁ? በእርግጥ ከዓለማትም አንድም አልቀደማችሁም እያለ ነገራቸው ማለት ነው። ከዛ በኋላ ነው ወዲያውኑ ጥፋት ምን አደረገ አላህ በሱረቱል ቀመር ምዕራፍ 54 ቁጥር 37 ላይ እኛም በእርሷ ላይ ጠጠርን ያዘረች ነፋስ ላክን፣ የሎጥ ቤተሰቦች ብቻ ሲቀሩ እርሱ በሌሊት በጨለማ አዳናቸዋል። ከዛ በኋላ ምን አደረገ? ላይዋና ታቿን ከተማዎችን ገለባበጥን ነው የሚለው ሱረቱ ሂጅር ምዕራፍ 15 ቁጥር 74 ላይ ማለት ነው። ብዙ ጥቅሶች አሉ። ያነ ያለው ነገር የተከለከለ ነው። ወንድና ወንድ ሴትና ሴት መጋባት ሐራም ነው፣ ዚና ውስጥ ነው የሚመደበው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሱነን ኢብኑ ማጃ መጽሐፍ 20 ሐዲስ 2658 ላይ እንደዛ ነው የሚሉት። ማንም የሉጥ ህዝብን የሚያደርጉ ድርጊት ሲያደርጉ ብታገኙ ያው